ውድ ቤተሰቦቼ ያገሬ ልጆች ልክ እንደኔ አረብ ቤት ውስጥ ለሚሰሩ ዛሬ ባንድ እህታችን ላይ የደረሰው በእኛ ላይ እንዳይደርስ ለጥንቃቄ ይጠቅመናል ብዬ ያልኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ስሙት፣ ላይክ አድርጉ፣ ለሌሎች እንዲደርስ ሼር አድርጉላቸው ማለት ነው። እንግዲህ የዕለት ተዕለት ተግባራችን ነው፣ በአጋጣሚ የሚሆን ነገር አይደለም። ገብቷችኋል? እሱ ምንድነው መሰላችሁ ከዚህ ላይ የማሳያችሁ ነገር እኔ በትንሹ ነው፣ ብዙ ነገር አለ ማለት ነው። በየቤቱ አረቦች የሚጠቀሙት የእያንዳንዱ ቤት የጽዳት እንትኖች ይለያያሉ። ግን ያም ሆነ ይህ እኛ ራሳችን የሚጎዳ ነገር መሆኑን ካወቅን መጠንቀቅ አለብን ከዚያ ነገር። እኛ ሀበሾች አብዛኞቻችን በሚባል መልኩ እንግሊዘኛ የማንበብ ችግር አለብን። ገብታችኋል? አለማንበብ አለማወቅ ደግሞ ለጉዳት ይዳርጋል ማለት ነው። እና ይሄ ነገር እንዳይደርስባችሁ ቢያንስ ከዚህ ላይ አይታችሁ እንደው ጥንቃቄ እንድታደርጉ ለማለት ወዳለሁ ማለት ነው። እሱ ምንድነው መሰላችሁ በተለይ ይሄን ነገር በተለይ አደራችሁ ተጠንቀቁት። ወላይ ከኛ ቤት አንድ ጊዜ ነበረ ለዞም ሴትዋ ሳትሆን የሰውየው አችኛዋ ሚስቱ ማትገዘው ኮተት የላትም። እኔ ሴትው በቃ ገዛች ከተባለ ዲቶል ጀፍ ነው የምትወደው፣ ዲቶል ነው በጣም የምትወደው። ገብቷቸዋል? ሀታ ክሎሮክስ እንኳን ገዝታ አታውቅም ማለት ነው። ወላይ ክሎሮክስ ራሱ ነው የማስገዛ አንዳንዴ አሳስ ሰራ ምናምን የሰሩበት እቃ ምናምን ሽታ እንዳይኖርና እንደዚህ ደግሞ አንዳንዴ ነጭ እቃዎች ሲቸኩብኝ እንጂ ከዚህ ውጭ የለም። እዛኛው ቤት ብታይ የማይገዛ የእንትን ዘር የለም ማለት ነው። እና እሱንም እሷ ነበረች ገዝታ የላከችልኝ። አንድ ከፎቅ አንድ ከታች አስቀመጥኩት። አሁን ግን ቋውቆች ጥለዋለሁ። ለምን ብትሉ እኔ ከሄድኩ በኋላ የማታውቅ ሰራተኛ ልጅ መጣ ስለምትችል ልትጠቀመው ትችላለች። እና ካገኘችው ሲጀመርም ኤክስፓየርድ አድርጎ ይሆናል በጣም የቆየ ነው። እና ውድ ቤተሰቦች ምንድነው መሰላችሁ እንግዲህ መግቢያ ላይ ቀደም ሲል አንድ ቪዲዮ ቀንጨፍ አድርጌ አሳይቻችኋለሁ። እሱም እንግዲህ አንዲት ስደተኛ የመዳምን ቤት ቀላቅላ ስታጸዳ በዚያ ምክንያት ህይወቷ አልፎ ነው ማለት ነው። እንግዲህ ከብዙ ድካም በኋላ ከአስክሬን ምርመራ ከምናም በኋላ እንዳያችሁት መግቢያ ላይ አስክሬኗ ወደ ሀገሯ ተሸኝቷል ማለት ነው። ስለዚህ የሀገሬ ልጆች በተለይ እንዳልኳቸው አሁን የሌላ ሀገር ዜጎች በሻላ ነው ኡጋንዳ እና ኬንያ ምናምን እንግሊዘኛ በደንብ ማንበብም መናገርም ይችላሉ። እንደኛ በእንግሊዘኛ የተበደለ የለም። እንደው አንዳንዶች ጀግኖች ካልሆኑ በቀር አብዛኞቻችን የኔቢጦች እንግሊዘኛ ላይ በጣም ደካሞች ነንና ልክ እንደኛ ዜጋ ደግሞ ደካሞች ለማንዶ ታውቃላችሁ በእንግሊዘኛ ስሪላንካዎች፣ እነሱ ደግሞ ከኛ ይብሳሉ ማለት ሁሉ ይቻላል። በእርግጥ ሁሎችም ላይሆኑ ይችላሉ። ኢሞና ዋትስአፕ እንኳን መክፈት አይችልም እነሱ ደግሞ ማለት ነው። ገብቷቸዋል? እና በጥቅሉ እንኳን እኛ ምንም የማናውቀው ስለ እንግሊዘኛ የማንረዳው ይቅርና ስለ እንግሊዘኛ የሚያውቁት ራሱ ብዙ ጊዜ ሲሸወዱ እናያለን። አጠቃቀሙ ሁሉም ነገር ከዚህ ላይ ተጽፏል። ግን ደግሞ ማንበብ ካልቻለ ምንም ዋጋ የለውም የሀገሬ ልጆች። እና ምንድነው መሰላችሁ ለምሳሌ ዘይትና ጋዝ ራሱን ችሎ ለብቻ ስንጠቀመው ምንም አይነት ጉዳት ላመጣብን ይችላል አይደለ? ዘይትም እንደዚህ እየተጠቀምነው ምንም ችግር የለውም አይደል? ግን ሁለቱንም ቀላቅለን ብንጠቀመው የሆነ ጉዳት ያመጣል። ስለዚህ ሌሎችን የቤት ማዕጃ እንትኖችንም ስትጠቀሙ አንዱን ካንዱ ባካችሁን አትቀላቅሉ። ስትቀላቅሉት የአንደኛው ኬሚካል ወደ አንደኛው ኬሚካል ሲቀላቀል ሌላ ነገር ፈጥሮ እናንተን ለጉዳት ሊዳርጋችሁ ይችላል ማለት ነው። ስለዚህ ጥንቃቄ አድርጉ። እንዳልኳችሁ አሁን በባለፈው ጓንት ለብሳችሁ አጥዱ ምናምን እያልኳችሁ ነበር። ጓንት ለብሶ ማጥዳቱ የሚከላከልልን እጃችን ብቻ እንጂ ውስጣችን አይደለም። ገብታችኋል? እናንተ ለጊዜው ደና መሆናችሁ ለጊዜው ስታጸዱ ምንም ነገር አለመሰማቱ ምናምን ነገር ማየት የለባችሁም። ቀስ በቀስ ውስጣችሁን ራሱ ይበጫጭቀዋል ማለት ነው። ካሁን በፊትም ነግራችኋለሁ። አንዲት ልጅ ከዛ ቤት ሽንት ቤትም እቃዎችም እንዳለ ሁሌ በክሎሮክስ እንድትጸዳ ነው መዳሟ የምትፈልግ። ገባችሁ? እሷም ደግሞ የመዳሟን እንትን ለማሟላት ሁሌ ትጠቀም ነበር። በኋላ ግን ሄዳ ስትመረመር ውስጥ ወላሂ አይታችኋል ክሎሮክስ ከልብስ ላይ ሲደፋ እንዴት እንደሚያደርገው አልፎ ከረን ያለው ልብስ ኮን ነጭ ነገር ያደርጋል አይደል? እሷም ውስጧ ላይ እንደዚህ ያለ ነገር ነበር የፈጠረባት ማለት ነው። ስለዚህ ሀገሬ ልጆች እኛ ጤነኞች ስንሆን ነውና ሁሉንም ነገር እንዳልኳችሁ በተለይ ፍላሽ የሚባል ነገር በቃ ቢያመጡላችሁ ራሱ ማለት ነው አትጠቀሙት። ወይ የሆነ ነገር አድርጋችሁ ደፋ አድርጋችሁ ጨርሱት እንጂ እንዳትጠቀሙት። ጥሩ አይደለም እሱ በተለይ ማለት ነው። ብቻውን ደግሞ ከተጠቀማችሁ ትንሽ ሊሻል ይችላል እንጂ ከክሎሮክስ ጋራ ከጀፍ ጋራ ጨምራችሁ የምትጠቀሙ ከሆነ ጥሩ አይደለምና ጥንቃቄ አድርጉ። እንዲሁም ደግሞ ሽንት ቤትም ሆነ ማጥባት ስታጠዱ ምናምን ነገር በር ከፍታችሁ አጽዱ፣ በር አትዝጉ ማለት ነው። ለምን ብትሉ እናንተ እነዚህ ነገሮች ስትጠቀሙ በር ተዘግቶ ከሆነ ደግሞ የበለጠ ከዚያ ከሚወጣው እንፋሎቱ ጋራ እናንተ ሊያፈናችሁና ህይወታችሁን ሊያጠፋችሁ ስለሚችል
ጥንቃቄ አድርጉ። በር መክፈት የማትችሉ ከሆነ መስኮት ካለ መስኮቱን ከፍታችሁ ብቻ በተቻላችሁ አቅም ካላ በታች ጥንቃቄ አድርጉ። ዋዘኞች አትሁኑ። እነሱ ለእናንተ ደንታ ላይ ኖራችሁ ይችላል። ገባችሁ? ይሄን ለምን አድርገሽ ይሄን ለምን ሆነ ምናምን ሊሏችሁ ይችላሉ። እናንተ ግን ምንም ይሁን ምንም ለህይወታችሁ አስጊ የሆነ ነገር ከመጠቀም ተቆጠቡ። ገባችሁ? ሲቀር ይቀራል። ይሄው ምንድን ሆነች እሷ ተጎዳች ማለት ነው። እነሱም ማጠቀለሉ ላኩ ሐላስ። ለምንድነው ምንድነው ምክንያቱ ተባለ። ይሄን ስትጠቀም በዚህ ነገር ነው የሞተችው ተባለ። እነሱ አይጠየቁም፣ ምክንያቱም የራሷ ችግር ነው የሚባለው። ስለዚህ እባካችሁን ጥንቃቄ አድርጉ። ዋናው ማለት የምፈልገው አትቀላቅሉ። ገብታችኋል? ስትጠቀሙ ዛሬ አንዱን ከተጠቀማችሁ ነገ አንዱ። ለምሳሌ ብዙ ጊዜ ማለት ነው ሳውዲ ላይ ክሎሮክስ ይጠቀማሉ። ክሎሮክስ አትጠቀሙ። ጀፍ ካላችሁ ሽንት ቤታችሁን በጀፍ ጠቡት። ከዛ በኋላ ሲጨርሱ ትንሽ ዲቶል ደፍታችሁ በዛች ለሽታ ወልወል አድርጋችሁ ውጥት። ከክሎሮክስ ጋር ከፍራሽ ጋር ምን አሯሯጣችሁ ሲጀመር? ለምን ተደክማላችሁ ያገሬ ልጆች እንዴ? ለገጥላችሁ ስለምትሄዱ ለኮንትራቶች ማለት ነው። በዚህ ሁኔታ ውስጥ ራሳችሁን አትግሩ። ለጊዜው አይታወቀንም እንዳልኳችሁ፣ ግን ውስጣችን በሳስኮ ነገ ከባሰብን ነገ ከመጠን በላይ ከሆነብን በኋላ ሂደት ህክምና ብንታይ ዋጋ የለውም። አንድ ይሄ ነው። ሁለት ደግሞ ወዲውን ስታቁት ደግሞ ታፈናችሁ ልትሞቱ ስለምትችሉ እንደው ከዚህ ነገር ተጠንቀቁ ነው የምላችሁ። ቀደም ሲል ቪዲዮዋን ያሳየኋችሁ የኛ ዜጋ አይደለችም ዜግነቷ ማለት ነው። ግን እኔ ሁሌም እንደምላችሁ አረብ ቤት ውስጥ የሚሰራ ከሆነች በአረብ ቤት ውስጥ ልክ ተመሳሳይ ህይወትኛ ጋራ የሚያገናኘው ነገር ካለ እኔ ከዜግነቱ ከምንም ግድ የለኝም። የሚያስተምር ነገር ሆኖ ካገኙት ይዤ እመጣለሁ። ሁሌም እንደምላችሁ ማለት ነው። እና እሷ ኡጋንዳ ነች እንዳልኳችሁ። ኡጋንዳ፣ ኬንያ፣ ፊሊፒን የእንግሊዝኛ ችግር የለባቸውም። እነሱ እንኳን በደንብ ማንበብ በደንብ መረዳት እየቻሉ እንኳን የዚህ ጥቃት ሰለባ ሆነዋል። አይደለም እኛ ምንም የማናውቀው ማለት ነው። ስለዚህ ይሄን ለማለት ነበር የመጣሁት። እንደው አላህ ይጠብቀን። ከባድ ነው ወላሂ። አንዳንዶቹ ጥሩ መዳሞች ይሁን በግልጽ ያስረዷቸዋል። ገባችሁ? ይሄ እንደዚህ እንዳታደርግ ይሄ እንዳትጠቀሚ ምናምን የሚሉ አሉ። ለምን ብትሉ ለሰው ስለሚያስቡ። አንዳንዶቹ ደግሞ እነሱ ራሱ አጠቃቀሙን ሳያውቁ ዝም ብሎ ገዝተው አምጥቶ ያስቀምጡላቸዋል። እና የማታውቁት ነገር ከሆነ አትጠቀሙ። በቃ ቅር ካላችሁ ከፈራችሁ ምናምን ይሄ አይደለ የልብስ ማጠቢያ ሳሙን ታይት በዚያፋችሁ ዝም ብላችሁ ቁጭ አድርጉ። ምን አገባችሁ እናንተ? እና በተለይ ፍላሽና ክሎሮክስ እዚህ ላይ ክሎሮክስ አላስገባሁም። ክሎሮክስና ፍላሽ በተለይ ቀላቅላችሁ እንዳትጨመሩ። ክሎሮክስ ጀፍና ምንድነው ፍላሽ ሶስቱን በተለይ ተጠንቀቁት ማለት ነው። እና ይሄን ለማለት ነበር የመጣሁት ያገሬ ልጆች። እውነት ለመናገር ከባድ ነው። እኔ ያሳየኋችሁ ትንሽ ነው፣ በጣም ብዙ ነገር አለ። በየቤቱ መዳሞች የሚጠቀሙባቸው ነገራቶች ይለያያሉ። እኔ እንደ ምሳሌ ነው በትንሹ ያሳየኋችሁና ብዙዎቻችሁ ደግሞ ባለፈው በሰሩት ቪዲዮ እጄ ተበላሸ ምናምን እያላችሁ ነበር። ጓንት አስገዙ ማለት ነው። እነሱ የማይገዙላችሁ ከሆነ ደግሞ ከራስ በላይ ሰማይ ነው፣ እረካሽ ነው። አንዴ ገዝታችሁ በደንብ ተጠቀሙ። ለምትሉ እጃችሁ ከተበላሸ በኋላ ምን ያደርግላችኋል ያገሬ ልጆች? በተደጋጋሚ ደግሞ እናንተ አይ ችግር የለም ይድናል እያላችሁ ዝም ካላችሁ ተባብሶ ወደ ሌላ ነገር ራሱ ሊቀየርባችሁ ይችላል። ገባችሁ? በባለፈው አንድ ቪዲዮ አሳይቻችኋለሁ አንዲት እህታችን ምን እንደሆነችና ስለዚህ ሁሉም ነገር መስመሩን ሳልፍ ሲሆን ነው ጥሩና ግዙን ሊበሏችሁ። የማይገዙ ከሆነ እኔም እገዛለሽ ምግብ ስትሰሪ ብቻ የምትጠቀምበት ነው የምትልሽ ከሆነ ደግሞ ችግር የለም ግዢልኝ ብላችሁ በራሳችሁ ብር አንዴ ገዝታችሁ ብታስቀምጡ አንዱ ካርቶን ብዙ ጊዜ ያስጠቅማችኋልና እንደዚህ አድርጋችሁ ለመጠቀም ሞክሩ ነው የምለው። ለራሳችን በስደት ላይ እስካለን ድረስ እኛው ራሳችን ነን ያለነው ካላህ በታች። ስለዚህ በሁሉም ነገር ጥንቃቄ ማድረግ ያስፈልጋል። እና አላህ ይጠብቀን ብቻ ሀገሬ ልጆች። ከባድ ነው ወላሂ። ይሄ ነው የዛሬ ቪዲዮ። ሼር አድርጉት ለሌላ ልጆችም ስለሚጠቅም፣ ምክንያቱም ይህ የዕለት ከዕለት ተግባራችን ስለሆነ ማለት ነው። ሰላም ሁኑልኝ። አላህ ከክፉ ነገር ይጠብቀን ሁላችንም።